እና የግጥሜ ርዕስ ለራከኝ ለናፈከኝ ይላል። ፈራ የሆነ ነገር ፈራ ልቤ የሆነ ነገር ማለት የሆነ አላቅም ብቻ የሆነ ስሜት ተሰማኝ ማለት እኔስ ናፍቀኸኛል ናፍቀኸኛል ብልህ አሉን አሳንሼ አላት ቢቸግረኝ መዛግብት አስሼ ማን ብዬ ልሰይምሽ ምኑን ትቼ ማልበ እና የመጀመሪያ እንደመጣሽ የመጀመሪያ ጊዜ ማድረግ የምትፈልጊው ነገር ምንድነው? ሰላም እንዴት ናችሁ? ውድና የተከበራችሁ ውድ ቤተሰቦቼ ሁሉ ሰላም፣ ሁሉ ጤና፣ ሁሉ ፍቅር እኔ ያለው እግዚአብሔር ይመስገን። ያው ዛሬ እንግዲህ ትንሽ ቆየሁባችሁ መሰለኝና ጠፋ እያላችሁ ነበረ። ዛሬ እንግዲህ ተከስተናል። እኔም ትንሽ የሆነ አንዳንድ ነገሮችን ጀማምሬ ነበርና እዛ ነገር ላይ ቢዚ ስለሆንኩኝ ነው ብዙም ቶሎ ቪዲዮ ለመልቀቅ እየተመቸኝ ነው። ለዛ ነው እስቲ በቻልኩት አክል ነገሮችን አመቻቸ ቶሎ ለመምጣት እሞክራለሁ። ዛሬ እንግዲህ ቆንጂዬ ዋጋ እንደውልላታለን። በጣም ናፍቀኛለች እና ፈልጋለሁ። ዛሬ በጣም ልዩ ቀን ነው። በጣም ደስ የሚል ነገር አለ። በጣም ቆንጂ የሆነ ነገር አለ እና ዛሬ ላገኝ እፈልጋለሁ። እሱ ማለችኝ እስከነ ቤተሰቦቻችን አንድ ላይ እነሱንም ይዛቸውና ብላኛለች። እንግዲህ አሁን መነሻዋ ሰዓት አካባቢ ነው። እደውልላታለሁ። ከዛ ዛሬ የተዘጋጀልንን አንድ ላይ የተዘጋጀልንን ምን እንደሆነ አብረን የምናይ ይሆናል። አብረንም አሪፍ ጊዜ የምናሳልፍ ይሆናል። ቆንጆ ጊዜ የምናሳልፍ ይሆናል እና ደግሞ ውድ ቤተሰቦቼ ትንሽ እየቀዘቀዘ ነውና ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ አስቀድማችሁ ጀምሩ። ሞቅ እናድርገው። ያው የሷን መምጫዋን ጊዜ እየደረሰ ነው እንደምታውቁት። ምክንያቱም ያው ወር ከምናምን እንደማለት ነው። ወር ከምናምን ደግሞ ሳታውቁት ነው ጊዜ ወዲያው ላጥላጥ ብሎ የሚሄደውና ያው እሷም እንደመምጣቷ ገና ከመምጣቷን በፊት ሞቅ እያደረገን እንጠብቃት፣ ደስተኛ እንድትሆን እናደርጋት እና ምለው ይሄንን ነው። እደውልላታለሁ። አሪፍ ጊዜ እንደምናሳልፍ ተስፋ አደርጋለሁ። ወዳችኋለሁ፣ አከብራችኋለሁ። ከኔ ጋር ነው። እንዲህ ነው እንዴት አደርሽልኝ? እንዴት ነህ አለሽ? አለሁልህ አባቴ። ድምጼ ይሰማል? ትንሽ ራቅ ብሏል። ስልክሽ ደግሞ ዛሬ የተቀመጠ ይመስላል። ያልተለመደ ነገር ነው። ነቃ ኧረ አይደለም፣ ስልክሽ ተቀምጧል። ያልተለመደ ነገር ነው። ድምፅሽ ራቅ ይላል ትንሽ። በእጅ መያዝ ደክማል አባቴ። ልክ ነሽ። እሱማ ያደክማል። እና ዳር እንዴት ነበር? ቆንጆ ነበር። ተቃርስ ስንት ቀን ሆነን ከተገናኘን? 2 ቀን 2 ቀን 2 ቀን። ማን የጠገበው ከሁለታችን? እኔ ነሽ አንቺ ነሽ? አይ መጣግቢውማ አንቺ ነሽ። ተይ አንተ ተይ። እኔ በፍጹም እኔ እኮ አንቺ የተጨበጨበልኝ ደግ ጮሃ ምንድነው ጨውሃ የተባልኩ ሰው ነኝ። የጨውቃ አምሮብሻል። እኔ ደግሞ ህዝብ ነኝ። መቼ አሁን የተነሳሽው? እና እንዴት ነው ዛሬ አየራችሁ? ሁሉ ሰላም ነው? ሁሉ ደግ ነው? ሁሉ ጤና ነው? አሁን ያው ቆንጆ ነው። አንተ ካደስ? እኔ ጋር እግዚአብሔር ይመስገን ቆንጆ ነው። ነገሮች እንዳሰብኳቸው እንዳቀድኳቸው እየሄዱልኝ ነው እና ሸጋደው ግን 2 ወር አዎ ግን 2 ወር ምናምን ብለሽኝ ታውቂያለሽ። አሁን
ኖርማል 15 ቀኑ እያለፈ እንደሆነ ይሮጣል ቢሉት እሱም ይሮጣል ነው እንዴ? ይደገድገዋል ነው የምልሽ። በስማ ስለዚህ ይሮጣል። ከቤተሰብ ጋር እያወራኝ ነበርና መምጫዋ ጊዜ እኮ ኖርማል አሁን 2 ወር የዛኔ 2 ወሯን ረጅም ነው የሚመስለው፣ ግን አሁን ነገሩ እየሄደ ሲመጣ አሁን 1 ወር ከ15 ምናምን አሁን ከሳምንት በኋላ አሁን 1 ወር ምናምን ቀረሽ ምናምን ብለን ደግሞ እናወራለን። እና እንዴት ነው ነገሩ? ረጅም ጊዜ እንዳይመስልሽ፣ አሁን ጊዜው እየደረሰ ነው። ያው በጣም ናፍቆታችን እየጨመረ ቢሆንም ግን ደግሞ ያው ጊዜው ደግሞ እግዚአብሔር ይመስገን እየሮጠ ነው። ለናፍቆትማ ጥሩ መፍትሄ ምን መሰለሽ? ጊዜው እንደዚህ ቶሎ መሄድ አለበት። እንዲህ ትንሽ ራሱ ተሳስቶ መዘጋየት የለበትም። እኔ ደግሞ የሆነ ነገር ትላለህ ብዬ ኧረ እኔ ምንም አይደለም። ጊዜ ቶሎ ይሄድ ነው የምለው። ይሄዳል፣ እየተባበረን ነው። እንደውም ለመገናኘት ስናስብ ቀኑን ስንቆጥር እንደውም እኮ አይሮጥም፣ ግን እንደውም ሮጣልልኝ። እና የመጀመሪያ እንደመጣሽ የመጀመሪያ ጊዜ ማድረግ የምትፈልጊው ነገር ምንድን ነው? እንደተገናኘን ከዛ በኋላ ምን ቢሆን ደስ ይልሻል? ድምፅሽ ራቀብኝ። ምን አልሽ? ግን ከአንተ ጋር መሆን ደግሞ ምንም አያክልልኝም። ምንም ቢሆን ነው። አዎ ግን ከአንተ ጋር ነው። ምን መሰለሽ የኔ ሐሳቤ ምን መሰለሽ? የመጀመሪያ ጊዜ ስትመጪ አዲስ አበባ ምናምን አልመጣም። ይሄን እንድታቂ ያክል ነው። አዲስ አበባ አልመጣም። ቀጥታ ወደ ቡታጀራ እንድትመጪ የሆነ ሰው ምናልባት እዛ ካለ ምናልባት ነው እሱም የሆነ ሰው ካለ አዲስ አበባ ትመጣ እኔ አልመጣም አዲስ አበባ። ምናልባት እዛ ሰው ካለ እስቲ የሆነች ልጅ የምትመጣ ልጅ አለችና ዝም ብላችሁ ይዛችሁልኝ ነው ቡታጀራ ምናምን ብዬ መኪና ደውዬ ምናምን ማግኘት አያቅተኝም። በርግጥ አያቅተኝም። እንደዛ ማድረጌ ደግሞ አይቀርም እና ሐሳቤ በዛውም አበባ ምናምን በሌላ ሰው አስልክልሻለሁኝ። አበባ በዛው ይሰጥሻል እና ሐሳቤና እቅዴ እንደዚህ ነው። ከዛ ቡታጀራ ከመጣሽ በኋላ ደግሞ እቅዴ ምንድነው? እቅዴ ምን ነበረ? ሲጀምር ከመጀመሪያ ከስር መሰረቱ ሲጀምር ራሱ አጀማመሩን አስተካክለ። ኦኬ አጀማመሩን ላስተካክለው። አዲስ አበባ መጥተሽ እንድትቀበል ትፈልጊያለሽ እንዴ? ምን ጥያቄ አለ ታዲያ? አይ እነ ፋዘር እነ ማዘር ብራዘር አይመጡም እነሱ። አሁን ከነሱ ጋር ልበጣበጥ ወይ ሳትነግሪያቸው ቀድመሽ ለኔ ወዬ ብለሽ ትመጫለሽ? እነሱ ምን ነገር እኮ አይቀርም። ከመጣሽ በኋላ መጣ ስል እነግራቸዋለሁ። ኖርማሊ ግን እንደዛ ተመችቷቸው እዛ መጥተው ምናምን የሚቀበሉኝ አይመስለኝም። ይሁን በቃ። ለማንኛውም ጊዜው ሲደርስ እናስብበታለን፣ እንደምርበታለን፣ እንቀንስበታለን እና ዛሬ በጣም ላስፈላጊ ነገር እንደተፈለኩኝና ላስፈላጊ ነገር እንደተፈለግን አውቃለሁኝ እና ለዛ ምንድነው የተፈለግንበት ምክንያት? ጓጓን እኮ ውስጣችን ጓጓ፣ ጨነቀን። ጓጓን እኮ ተጨነቅን፣ እየጠበቅንሽ ነው። አዎ የሆነ ማቀርብልህ ነገር አለ።
ናፍቆቴን ቢገልጽልኝ ብዬ የሆነ ያገኘሁት ነገር ስላለ እሱን ነገር ደግሞ ላቀርብልኝ ነው። ኦኬ የሚቀርብ ነገር ነው። ኦ ማይ ጋድ እሺ ኧረ ናፍቆቴን ቢገልጽልኝ ብዬ ያዘጋጀሁልህ ነገር አለ። ኦኬ ዝግጁ ነህ? ዝግጁ ነን። በተባበሩት የመጀመሪያ ሰለሆነ ነው መሰለኝ ደነገጥኩ። የሆነ ፈራ የሆነ ነገር ፈራ ልቤ የሆነ ነገር ማለት የሆነ አላውቅም ብቻ የሆነ ስሜት ተሰማኝ ማለት ኧረ እባክህ የምር ዳይ ደስ ይላል። ልጀምራሽ ጀምሪ። ግጥም ነው እና የግጥሜ ርዕስ ለራከኝ ለናፈቀኝ ይላል። እኔስ ናፍቀኸኛል፣ እኔስ ናፍቀኸኛል፣ ናፍቀኸኛል ብልህ ቃሉን አሳንሼ ቃላት ቢቸግረኝ መዛግብት አስሼ እንዳትቀየም ቋንቋ ባጣ ኖራል እንዲህ እንደዋዛ ያልኩ ናፍቀኸኛል፣ ናፍቀኸኛል ስልህ ናፍቀኸኛል ከልቤ ሳቁ ጨዋታህን ቁጣህን ተርቤ የአይዋርካ ዛፍ ፍቅር ያወጋንበት ያውቅ ጎዳና ዘውትር ምን ሄድበት ያዳመጥነው ዘፈን የፈጠርነው ዜማ ያካለልነው ሰፈር ያሰፊ ከተማ አብረን ያሳለፍነው ያንን ሁሉ ጊዜ እኔ አልጠራልህም። ትዝታ ትዝ አለኝ ብዬ አላደክምህም። ግን ብቻ ወዴ የፍቅርህን ጦር የፍቅሬን ሁዳዴ ልባችን ውስጥ ያለው ባዳ የማያውቀው ሆዲፍጃው ብያለው። ላጨብጭብ ማርያምን በጣም 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 የሆነ ስትይ እያሰብኩኝ የነበረው ያለፈውን ነገር ነው እያሰብኩኝ ያለሁት እና የሆነ ሰለኛ የሚያወራ ነው የሚመስለው እና በጣም ነው የሚያምረው። ማርያምን ከልብ ማለት ነው ጌታን እኔ እንጃ ውድድ ነው ማድረግሽ እኔ እናትሽ ማርያም እንደዚህ አልጠበቅኩም። ስማ ነገሮችን እንዲህ እንትን እያልሽ በቃ ማሰማመር ትቻለሽ አይደል? እኔ ምን አደረግክ? ማርያምን በጣም ነው ደስ ያለኝ። ማርያምን እንደዚህ አልጠበቅኩም ነበር። በጣም ነው ደስ የሚለው እና አመሰግናለሁ። ውድድ ነው ማለት ነው። ምስጋና አልፈልግም። እኔ ሞታለሁ አባት ደስ ብሎኛል። የምር ደስ ይላል። እንዴት አሰብሽ እንደዚህ ብለሽ? ይሄ ልቤ ነው ይሄ ልቤ ነው። ስራውን አይሰራም ዝም ብሎ እዚህ እዛ ይላል፣ ዋስዋስ ይላል። ተናገነ ይላል። በጣም ደስ ነው ያለኝ ማርያም ስማ እና በጣም ምን ልበልሽ? ላመስግን አይመሰገን ምን እሺ ምን ልበልሽ? ደስ ብሎኛል። ለማንኛውም ስለ ሁሉም ነገር ማርያም ደስ ይላል። ያልጠበቅኩና ደስ ይላል። አይ እንደዚህማ ድንገታዊ ሰርፕራይዝማ አታድርጊኝ። አንዳንዴማ እየነገርሽ ሰርፕራይዝ አድርጊ። ይሄ ድንገታዊ ሰርፕራይዝ ነው ለኔ ማርያም። ነገርኩማ ምን ሰርፕራይዝ ሆነ? ማርያም ደስ ብሎኛል። ስማ ምን ቃላት አጥሮኛል እኮ ምን እንደምል ካፌ ራሱ ቃሉ ጠፍቷል እንዴ። ይረዳል ነው የሚጀምር
ይበዛልኝ እንግዲህ እና ብቻ ይሄንንም ነገር ስላሰብሽ ይሄንንም ነገር ስላቀድሽ ብቻ የሆነ እጥር ምጥን ባለ ነገር ያለንበት ስሜትና ያለፈውን ነገር አንድ ላይ ግልጽ አድርገሽ ነው የተናገርሽውና ማርያም ደስ የሚል አጻጻፍ ደስ የሚል የሆነ ቁጭ ያለ ነገር በጣም ደስ የሚል እናመሰግናለን እውነት እኛ እንደዚህ ብለን እናመሰግናለን ስልሽ ይደብርሻል። እሺ ቃል አጥረኝ። እሺ ዝም ልበል በቃ አንቺ አውሪ እኔ ዝም እላለሁ። በቃ ጠቃል ዝም ስትል እረዳሃለሁ። እኔ ከምስጋና ዝምታው ነው የሚሻለኝ። ባላክ እኮ ቀይ አበባ አለች። ቀይ አበባ አለ። ለምን ሰጠኝም ታዲያ አሁን ከምታመሰግኝ በሲኖ አድርጌ ነው በትልቁ ሲኖ አስደርጌ ነው ማስመጣልሽ። አሜዚንግ ነው። በጣም ደስ ብሎናል። እስቲ ለማንኛውም ቪዲዮ ላይ ነኝ አሁን ቪዲዮውን ልጨርሰውና ምናምን እደውልልሻለሁ። ድንገታዊ ሰርፕራይዝሽንማ በደንብ ነው የምናወራበት። ሻባቲ እኔም ውድድ ነው ማድረግሽ። ላቭ ዩ እና ውድ ቤተሰቦቼ ዛሬ ጌታን በጣም ሰርፕራይዝ ነው የሆንኩት። እንደዚህ አልጠበቅኩም። እንደዚህ ማለት በእንደዚህ መንገድ ራሱ አልጠበቅኩኝም ነበርና በጣም ደስ ብሎኛል። እግዚአብሔር ይመስገን። እና ደግሞ እንደ መጀመሪያ እንደነገርኳችሁ ላይክ እያደረጋችሁ ምናምን ቪዲዮን የምር ቤቱ ቀዝቀዝ እያለም ነው። ያው እሷም መምጫውም እየደረሰ ስለሆነ እና ማሙቆ ቤቱ ቀዝቀዝ እንዳይል እና ስለ ሁሉም ነገር አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ አከብራችኋለሁ፣ ወዳችኋለሁ። መልካም ጊዜ። ቻው